ሀሎ ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በሪበከንቱ ሚዲያ ተዘጋጅቶ የሚቀርብ ዝግጅት ነው፣ እየቀረበ ያለ ዝግጅት ነው። ከወትሮው ለየት ባለ ሁኔታ ዛሬ ትንሽ አክቹአሊ አቋም የመግለጽ ያክል እንጂ ዲቴይል ነገር ይዘን አልቀረብንም። በእምነት ጉዳይ ነው። በተለይ በዚህ በማህበራዊ ድረገጽ ከፍተኛ ውዝግብ እያስከተለ ያለ ዲስከሽን አለ። በዚህ በቲክቶክም በፌስቡክም በምንም በዚህ በዩቲዩብም ከፍተኛ አተካሩ እንዳለ እየሰማን ነው እያየን ነው። እና ስለሱ ብዙም አልተከታተልነውም፣ ለመከታተልም አንፈልግም። በዛ ጉዳይ ላይ ግን ኦሬዲ የተረጨ ሐሳብ ስላለ የተረጨ መርዝ ስላለ በዛ ጉዳይ ላይ ትንሽ አርክሶ ማለፍ አስፈላጊ ስለሆነ ነው ይሄንን ዝግጅት ለማዘጋጀት የፈለግነው። በእንደዚህ አይነት ዝግጅቶች ላይ ብዙም ወደፊት መምጣት አንፈልግም። እምነት ነው፣ ሃይማኖት ነው። ሃይማኖቶች ተከባብረው ቢኖሩ ጥሩ ነው። እምነቶች ብናከብራቸው ጥሩ ነው። የሰው ልጅ ሃይማኖት ካለው ፈሪሃ እግዚአብሔር ወይንም ፈሪሃ ፈጣሪ አላህ ወይም ደግሞ ፈሪሃ በቃ ፍጥረት እስራኤሎቹ ጂሆቫ ይሉታል፣ እኛ እግዚአብሔር እንለዋለን፣ ሙስሊሞቹ አላህ ይላሉ። እና ብቻ በቂ ነው። የሰው ልጅ እምነት ካለው በቂ ነው፣ ጥሩ ነው። የሰው ልጅ እንደ ሰው ሲኖር ምድር ላይ ሃይማኖት ሲኖረው ጥሩ ነው፣ እምነት ሲኖረው ጥሩ ነው። አየህ፣ አለዛ የሰው ልጅ በተፈጥሮ አኒማል እኮ ነው፣ እንስሳ እኮ ነው፣ ዱር አውሬ እኮ ነው። የሰው ልጅ የፈለገ ነገር ቢሆን የዱር ባህሪ አለው። አሁን የሰውን ልጅ ለዚህ ያበቃው እንዲሰለጥን ያደረገው እንዲያድግ ያደረገው ዓለምን እንድታድግ ያደረጋት እምነት ነው፣ ሃይማኖት ነው። ድሮ እኮ ለብዙ ሺህ ዓመታት እኮ ምድር ታሪክ ነበራት እኮ። የሰው ልጅ እኮ ታሪክ አለው። ግን እምነቶች ከመጡ በኋላ ሃይማኖት ከመጣ በኋላ የሰው ልጅ ማመን ሲጀምር ነው ማህበረሰብ እየተረጋጋ ስነ ልቦናው እየዳበረ ፊደላት እየተፈጠሩ ዕውቀት እየጎለበተ ትምህርት ምናምን ሳይንስ ምርምር ምናምን ብሎ ዛሬ ላይ ይደር። ስለዚህ እምነቶች ሃይማኖቶች ባለውለታ ናቸው። የሰው ልጅ ሰው ሆኖ እንዲኖር ከፍተኛውን ሚና የተጫወቱ ናቸው። ሌላውን ነገር ትተን ማለት ነው። ሌላውን ነገር ትተን የሰው ልጅ ሃይማኖት ስላለው ብቻ እምነት ስላለው ብቻ ጥሩ ነው፣ አድቫንቴጅስ ነው። ለሰው ልጅ ለራሱ ነው የሚጠቅመው እኮ ለራሱ ነው። ኤቲኢስት ቢሆን እምነት ባይኖረው እምነት ባይገዛው የሰው ልጅ አውሬ ነው የሚሆነው። እንዳልናችሁ ነው፣ አውሬ ነው የሰው ልጅ። ከሃይማኖት ውጪ ስነ ልቦናውን የሚገዛው ስጋውን የሚያጣይ ህሊናውን ሞራሉን የሚገነባው ሃይማኖት ነው ለሰው ልጅ። ዓለምንም የቀረጻት እሱ ነው፣ ሃይማኖት ነው። ዛሬ የምታያቸው ህጎች ሁሉ መንግስታት ሁሉ መሰረታቸው ባይብል ነው ወይም ቁርአን ነው፣ በተለይ በመካከለኛው ምስራቅ ውስጥ ስትመጣ። ከዛ ደግሞ አለፈ ሲል ደግሞ ቶራ ነው እስራኤሎቹ ደግሞ ባለውለታ ናቸው። አየህ፣ ሁላችንም ብንከባበር ጥሩ ነው። ውለታችንን ደግሞ ብንገላለጽ ከምንጠላላ አይሁድንም አንጥለው። አይሁድ ራሱ እምነት የፈጠረ ነው። በአንድ አምላክ ማመንን አብርሃም ምናምን ብሎ ታሪክ ዘግቦ ጽፎ ይዞ ድርሳን ሰንዶ አቅርቦልናል። ከዛ በኋላ ነው ክርስትና ያለ ኦሪት እኮ ጥቅም እንትን የለውም እኮ መሰረት የለውም። አየው፣ እስልምናውም ያለ ኦሪቱ መሰረት የለውም። ስለዚህ አይሁድንም እናክብረው። እስላሞች አሁን አይሁዶቹ አሁን ያላቸው ባህሪ ምናምን ነው እንጂ ወንድማማችም ናቸው እኮ አይሁዶችና ሙስሊሞች ወንድማማች ናቸው፣ ወንድማማቾች ናቸው። የእስማኤልና የይስሐቅ እኮ ልጆች ዘሮች ናቸው እኮ። አየህ፣ አብርሃም ነው የጋራ ግንዳቸው። አብርሃም ወለደ እስማኤልንና ይስሐቅን። አየው፣ የይስሐቅ ልጆች ናቸው ሌሎቹ። ይሄ እነ 12ቱ ነገደ እስራኤል የሚባሉትና ያዕቆብ ማለት ነው። እስራኤል ማለት ያዕቆብ ማለት ነው። የሱ ወንድም ደግሞ ኤሳው ነው። የኤሳው ዘሮች የት ናቸው ስትል ያው አረብ ሀገር ያለው ህዝብ ነው። አየው፣ አረብ ሀገር ያለው ህዝብ ያ ዘር ነው። የእስማኤል ዘሮች ማለት ያው ዘር ነው፣ የአብርሃም ዘር ነው። ስለዚህ እስልምናና አይሁዶች ባትጠላሉ መልካም ነው፣ ብትዋደዱ መልካም ነው። እንትናችሁም አይጋጭም፣ አስተምህሯችሁ አይጋጭም። መጣ ከዛ በኋላ እናንተ ጋር ነብዩ መሐመድ ጋር ደረሰ፣ በአረብኛ መጣ ማለት ነው። እስራኤሎቹ ጋር ደግሞ በዛ በኩል መጥቶ እስከ ሙሴም እስከ ዳዊትም እስከ ሰለሞንም መጥቶ ከዛ በኋላ
የመደብዘዝ ነገር አለው። ከዛ በኋላ ክርስትና ሲመጣ ኢየሱስ ክርስቶስ ሲወለድ ክርስቲያን የሚባል ሴክት ተፈጠረ። እነሱ እዛው ቀሩ ነው በቃ። ከአንድ ነገር የወጡ ናቸው ሶስቱም። መጣላት መጋጨት ምናምን አያስፈልጋቸው። ሁላቸውም ስህተት አይደሉም። የመረጃ ጉዳይ ነው። የመረጃ ጉዳይ ነው። ቀድሞ የደረሰው ቀድሞ ያልደረሰው ምናምን የሚባል አንድ መልእክት ከአንድ ኦፊስ ተነስቶ አንድ ቢሮ ሲላክ እና ያልተላከለት ቢሮና የተላከለት ቢሮ የተለያየ መረጃ ነው ያላቸው። አዩ አልደረሰንም ሊል ይችላል። ይሄኛው ስለደረሰው ደግሞ ይሄኛው አፕሮቭ ያደርግልሃል። ያኛው ግን አልደረሰኝም ሲል ያ እኮ ተልኳል እኮ ብትለው እሱ አልደረሰውማ በቃ አልደረሰውም አለቀ። ስለዚህ ምንጩ ነው ዋናው ምንጩ ሁሉም ሰዎች የአብርሃም ሰዎች ናቸው፣ የአብርሃም ልጆች ናቸው። የአብርሃም እምነት የአብርሃም አምላክ እኮ ነው የሚያመልኩት ሁሉ። አዩ በእስልምና ኢብራሂም ብለህ እኮ በእኛ አብርሃም ነው በዛም አብርሃም ነው። ምንድነው ልዩነቱ? ልዩነት የለውም። ግን ለአይሁዶቹ ብዙ ተገልጦላችሁ በሙሴ በኩል ተገልጧል። በምን በነዛ ቃል ኪዳኑ ዛው ነው ምናምን እነዚህ ነቢያቶቹ ምኖቹ ብዙ ነገር አለው እስራኤሎቹ ላይ ባለውለታ ናቸው። ምን ለዚህ ነው እምነት ሰጥተውናል። እነዚህ ሰዎች ሃይማኖት ሰጥተውታል ለሰው ልጅ። ዛሬ ምዕራባውያን የሰለጠኑት ያለ ሃይማኖት እኮ አልሰለጠኑም። ፊደል ሄደላቸው እኮ ሃይማኖት እኮ ነው ፊደል ይዘው ሄዱት ሰዎች ናቸው እኮ ሃይማኖትንም ሰጧቸው፣ ፊደል አስተማሯቸው። ፊደል እዛ ተቀረጸ። ከዛ በኋላ ምርምር ተጀመረ። ሳይንስ መጣ። እነሱ ጋር የፈጠኑ ቀለጠፉ። እንደው አፈጠኑት የዓለምን እድገት እንጂ ሃይማኖት ባይኖር ኖሮ እዚህ ደረጃ አይደርሱም። ከዋሻም አይወጡም ነበር አውሮፓውያን። አየው። ስለዚህ ስህተት አይደሉም፣ ሁሉም ስህተት አይደሉም። አሁን እዚህ ጋር አንድ ዘመቻ አይቻለሁ በፈረንጆች አካባቢ የሚቀነቀን ይመስለኛል። የኛም ሰዎች ኢትዮጵያውያን ተጠንቀቁ በዚህ ጉዳይ ላይ፣ ኦርቶዶክሳውያንም ተጠንቀቁ። አወቀን ብላችሁ ዝም ብላችሁ እጃችሁን ባትከቱ ጥሩ ነው። ሃይማኖት ነው፣ ተከባብሮ ነው መኖር ያለበት። አየህ ሁሉም ልክ ናቸው ብያቸዋለሁ። ሁሉም በደረሳቸው መረጃ ልክ ናቸው። አይሁዶች ነበሩ፣ አይሁዶች ክርስትናን አልተቀበሉም፣ በአይሁድነት ቀጠሉ። መብታቸው ነው። አየህ ከእግዚአብሔር ውጪ አይደሉም። ክርስትናን ያልተቀበሉት ክርስቶስን አልተቀበሉም። አየው አምላክን እኛ እዛ ላይ ነን ስቲክ ያደረግነው እኛው ልባችን እንትን አላለም ካሉ ምን ልታረገው ትችላለህ? ስህተት ነው ልትለው አትችልም። እግዚአብሔርን ግን ይዟል። እኛ ደግሞ ክርስቶስ አልንና ማስረጃችን ምንድነው? እንዲህ ትንቢቱ የተፈጸመበት ነው ምናምን የማስረዳት ጉዳይ ነው። አየህ እነሱ ላይ ቀበሉ ይችላሉ። አየህ እንዲህ ፈርሞ ምናምን ያመጣል የለም ይሄ ነው ከዚህ ውጪ የለም ብሎ የሰጠን የለም። ስለዚህ በእምነት ነው፣ ሃይማኖት በእምነት ነው የምናመልከው። እግዚአብሔርን ፈጣሪን ስናመልክ በእምነት ነው። ወርዶ በአካል ምናምን እንደዚህ አይተነው ጨብጠነው ምናምን አይደለም። ነግሮን እኔ እግዚአብሔር ነኝ ብሎን አይደለም። እንደዚህ ምድር ላይ ምናምን ቆሞ እግሩን እያየነው ሰማይ ጭንቅላቱ እዛ ድረስ ቆሞ አይተነው አለ። እግዚአብሔር መንፈስ ነው የምታመልኩትን በመንፈስ ነው ብሏል እኮ በቃ አለቀ። መንፈስ ነው አለቀ። እግዚአብሔር የሚባለው ነገር አየው እግዚአብሔር መንፈስ ነው የምታመልከው በመንፈስ ነው አለ። አካል የለውም ስላችሁ በዚህ በክርስትናው እንትን ያለውን ነገር ማለቴ አይደለም፣ ግን በመንፈስ ነው የምታመልኩት ስላለ ነው። እኛ ደግሞ በራሳችን አካሄድ ደግሞ እግዚአብሔር በአምሳለ ስላለ ሰውን ልጅ ይመስላል ብለን ስላሴ ብለን ምን ስላቸው ነገሮች አሉ። የኛ አካሄድ ነው እሱ፣ የኛ አካሄድ ነው፣ የኛ አስተሳሰብ ነው፣ የኛ ፍልስፍና ያመጣው ነው። ለምሳሌ ክርስቶስ ሲጠመቅ እኔ ሞደው ልጄ ነው ሲል ወልድ ከዛ ላይ ዴራይቭድ ሆነ። ከዛ በእንትን የመጣው ደግሞ በመንፈስ ቅዱስ ደግሞ በርግብ አምሳሌ ወረደው መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ብለን አመሰጠር ነው። የምስጢሩ ጉዳይ ነው። አየህ ይሄንን ምስጢር ለምን አልገባህም ብለህ ከሰው ጋር አትጣላም። እኛ አመሰጠር ነው። አየው ቋንቋ ደግሞ እግዚአብሔር ጥበብ ነው። ጥበብ ሰጥቷል። ያው ትፈላሰፋለህ፣ ልትስትም ትችላለህ፣ ላትስትም ትችላለህ። ሌሎቹ ደግሞ ከስላሴ የሚባል ነገር የለም ይሉሃል። አየው እግዚአብሔር አንድ ነው፣ አንድ አምላክ አንድ እግዚአብሔር አይወልድም ይሉሃል። እነሱ ደግሞ ለምን ወልድ ስትላቸው ባዮሎጂካሊ እየመሰላቸው ነው። አይ እሱ አይደለም የኛ አስተሳሰብ እንደዚህ ነው ብለህ መንገር ደግሞ አለበት። እንደገና የሰው ልጅ ደግሞ ለምሳሌ እስላሞች ለምን ክርስትናን ይቃወማሉ ስትል እነሱ በእነሱ ጭንቅላት ምስጢራቶቹን በሙሉ እነዛን ውስብስብ የሆኑ ነገሮችን አስቀድመው ካላወቁ እንዴት ነው እግዚአብሔር ልጅ አለው የሚባለው ይሉሃል። ወልድ እግዚአብሔር ልጅ እንዴት ነው እግዚአብሔር ልጅ የሚኖረው ብሎ እንደ ተረት ነው የሚያዩት፣ እንደ ቀልድ በቃ እነዚህ ሰዎች ጭንቅላት የላቸውም ነው የሚልህ። አይ ያንን ሁሉ ባክግራውንድ ኢንፎርሜሽን ማስረዳት አለብህ። ስለዚህ እነዚህ እርስ በርስ ሰዎች መነጋገር መማማር ነው ያለባቸው። ክርስትናውን ለማስተማር በጣም ረጅም ጊዜ ይፈጃል። አየህ ታይም ቴኪንግ ነው። አሁን አይሁዶቹ ለምሳሌ
በቃ የሙሴ አምላክ የአብርሃም የይስሐቅ የያዕቆብ ምናምን አምላክ አሉ በቃ አለቀ ከዛ ለና ያዕቆብ እንዲያረጋላቸው እንዲቃል ገባላቸው ምናምን የሚለው የራሳቸው ታሪክ ስለሆነ ያቁታል አለቀ ውስብስብ ነገር የለው እኛ ጋር ስትመጣ ግን ሚስጥረ ስላሴ ሚስጥረ ስጋዌ ሚስጥረ ምናምን አለው አየው ያዝ መጥፎ አይደለም እኮ በጣም ብሪሊያንት አይዲያ ነው እኮ ብሪሊያንት ነገር ነው የትርጓሜ አንድምታ ምናምን በጣም የሚደነቁ ነገሮች ናቸው በአለም ላይ የሉም ባይዘው እንደዚህ አይነት ነገሮች በጣም ድንቅ ነው ግን ለሰዎች አይምሮ ውስብስብ ነው አየህ እኛ ስለኖርንበት ስላደግንበት እስከ ሺህ ዓመት ጀምሮ ውስጣችን ስላለ ስንሰማው ስላደግን ምናምን ለኛ it is easy to understand ኢትዮጵያ ውስጥ ላለ ሰው እሱም ደግሞ አሻፈረኝ እያለ ዛሬ ፕሮቴስታንት ሲመጣ የኮበለለ ያለ ብዙ ነው ለምን ያ ነገር ደግሞ ብዙ መረጃው የሌለው ሰው ደግሞ በቃ እንደ ቀልድ ያየዋል የሥላሴ ስለው እንዴት ነው ሥላሴ የሚሆነው አብ እንዴት ወልድ ይሆናል እኩል ናቸው ምናምን በስልጣን በምናምን ፍጹም ሰው ፍጹም አምላክ እንዴት አይነት ነገር አየው ጭንቅላት it is beyond comprehension ይሄን ነገር ላርገው ስትል በእምነት ነው አየህ ስለዚህኛ በእምነት ያን ነገር አፈላስፈን እግዚአብሔርን ለማመስገን የእግዚአብሔርን ስራዎች አንዳችም ሳይቀር ሳንረዳው እንዳያልፈን ስንል እነዚህ ነገሮች ሁሉ አመስጥረን ይዘናል አየው ጽፈናል ብዙ ነገር ተጽፏል ብዙ አየህ ስለዚህ ችግር የለውም ለኛ አረቦቹ ግን ይሄ ሁሉ ነገር ለነሱ ሚሲንግ ሊንክ ነው እነሱም ሲያስቡት እዛ አይሁዶቹ አሉ እዚህ ክርስቲያኖች አሉ ምንድነው ችግራቸው ጠቡን አዩ ይውላችሁ ነብዩ መሐመድ ከመወለዳቸው 50 ዓመት በፊት እስራኤል የመን ሳውዲ አረቢያ ይሄ ደቡቡ ላይ ይሄ ክርክር ነበረ በተለይ እንደዚህ አይሁዶቹና ክርስቲያኖች ውጊያውን አድርገዋል በነአጼ ካሌብ ምናምን ጊዜ ያ ጠብ ነበር በጣም ኃይለኛ ጠብ ነበር ብዙ ክርስቲያኖች አልቀዋል አይሁዶቹም ያው እንትን ብለዋል ክርስቲያንና አይሁድ እየተጣላ ማለት ነውና ያን ጊዜ እዛ አካባቢ የነበሩት አረቦቹ በቃ ለዲስከሽን በጣም ያመች ነበር አይሁድና ክርስቲያን ለምን ይጣላው ይሄንን ምንድነው እግዚአብሔር አለ አንድ አምላክ ነው እስራኤል አምላክ ያዕቆብ አምላክ ምናምን ክርስቲያኖች የሚሉት ምንድነው ክርስቶስ ተወለደ ከድንግል ተወለደ ከዛ አስተማረ ታምር ሰራ ከዛ ሞተ ከሞት ተነሳ አረገ ከዛ ራሱ ያረገው ደግሞ ራሱ እግዚአብሔር ነው ይሄን ነገር ለነሱ ይሆናል ከሚለው ነገር ተነስቶ ነው አንድ አምላክ አንድ እግዚአብሔር አንድ ፈጣሪ አንድ አምላክ ብሎ እስላም የመጣው ማለት ነው አያ ነብዩ መሐመድ ዴቨሎፕ ያደረጉት እምነት እስላም የሚባለው ይሄ ነው በቃ አንድ ፈጣሪ ነው ያለው አምላክ አይወልድም አይዋለድም ግን ከማጋ ተገናኘ ከአይሁዶቹ ጋር ደግሞ የነ ያዕቆብ የነ አብርሃም የነ ሙሴ የነ ምናምን ሆነ ስለዚህ ከአይሁዶቹ ጋር ልዩነቱ ምንድነው ይሄኛው በነብዩ መሐመድ በኩል ለእስላሞቹ ለአረቦቹ ተገለጠ ነው ያ ደግሞ በነ ሙሴ በነ አብርሃም በነ ምናምን በዕብራይስጥም በለው በድሮ በነበረ ቋንቋ ተገለጠላችሁ ምንድነው ልዩነቱ ነው ልዩነት የለው አሁን እዚህ ላይ በዚህ ጉዳይ ላይ በዚህ ፕሮግራም መናገር የምንፈልገው በተለይ በዚህ በነብዩ መሐመድ ዙሪያ ብዙ ቆሻሻ ነገሮች ሲነገሩ ሰምተናል በእንግሊዝኛ ምናምን ፈረንጆቹን እስኪ እናስባቸው ይላችሁ ፈረንጆቹ እምነት የላቸው አሁን እምነታቸውን ትተዋል ክርስቲያን ነበሩ ክርስትናውንም ትተውታል አየህ አሁን ክርስትናንም ትተው ኤቲኢስት ሆነዋል ከኤቲኢስትም አልፈው ሀጣን ሆነዋል አሁን ብዙዎቹ ማለት ነው ብዙዎቹ ሀጣን ሆነዋል ለምን ክርስትናውም እነሱ ጋር አልነበረም ኦሪትን አያውቁትም ክርስትናውንም አያውቁትም ክርስትናው በኋላ ላይ ነው ያው ካቶሊክ ምናምን እዛ ያው ስፕሬድ ሲያደርግ እንትን ስለዚህ ኦሪትን ስለማያውቁት እንዴቶቹን ምናምን ስለማያውቁ ክርስትናውን እንደ ልብስ እንደ ጃኬት ነው የለበሱት እሱም ደግሞ በሂደት ስልጣኔው ሲመጣ ዴቨሎፕመንት ሲመጣ ይሄ ምድራዊ ስልጣኔ ሲመጣ በቃ ያተረት ነው ብለው ተውት ማለት ነው አየህ ከዛው ደግሞ ሄዱ ኤቲኢስት ሲሆኑ ባዶነት መጣ ባይዘው የሰው ልጅ ሃይማኖት ከሌለ ባዶነት ጨካኝ አውሬ ይሆናል ያልኳችሁ ለዚህ ነው ባዶነት ይሰማዋል ባዶ ነው የሚሆነው የሰው ልጅ ያለ እምነት ባዶ ነው ቅል ነው የሚሆነው ቅል ባዶ ኤምፕቲ ነው የሚሆነው አየህ ስለዚህ አንድም መናፍስት ይጫወቱበታል ሁለቱም ደግሞ በቃ ዲፕረስድ የሆነ ጨካኝ ምናምን ነው የሚሆነው ስለዚህ እምነት መኖሩ በራሱ ጥሩ ነው የምላችሁ ለዛ ነው ስለዚህ እንደዚህ አሁን እነዚህ ሰዎች እምነት ሲጠፋባቸው እና እምነት ከነሱ ሲሸሽ በጣም በቃ በሁሉም በዓለማዊ ግብር በዚህ በሀጣን ግብር በጣም ረቀው ስለሄዱ ሃይማኖትን ነሊፋይ ማድረግ አለባቸው ማጥላላት አለባቸው ማንቋሸሽ አለባቸው ክርስትናንም እንደዛ ሲያጥላሉት ነበረ የተወሰነ ጊዜ ላይ እንደዛ ዘመቻ ይከፈትበታል አሁንም በካቶሊኮች ላይ ጥላቻ አላቸው እነዚህ ፕሮቴስታንቶቹና የፕሮቴስታንቱ ዓለም ዌስቱ እንደገና በኦርቶዶክሶቹም ላይ በኢስተርኑ
ጥላቻ አላቸው። አሁን ደግሞ በእስላሞቹ ላይ ዘመቻ ጀምረዋል። እስልምና ይኸውላችሁ እስልምና ዝም ብለን ተነስተን ስህተት ነው የምንለው ሃይማኖት አይደለም። በቃ ስህተት ነው የምንለው ሃይማኖት አይደለም። ለአረቦቹ የተገለጠ እግዚአብሔር ለአረቦቹ በቋንቋቸው በራሳቸው በብሂላቸው የተገለጠበት ወይ ነው እንትን ነው ሰዓት ነው የተገለጠበት ለአረቦቹ በአይሁድ በኩል አልመጣም፣ በሌላ በኩል አልመጣም። ለራሳቸው በአረቦች በራሳቸው በቋንቋቸው የመጣላቸው ነው። አይሁ ያ ማለት ከኦሪቱ ጋር ልዩነት የለውም። እግዚአብሔር ነው በቃ ከእግዚአብሔር ውጭ ሌላ ነገር እንተ አላህ ይላሉ። ከዛ በኋላ ስርዓት ነው ነብዩ መሐመድ ስርዓት ነው ይዘው የመጡት። ስርዓት እንደዚህ ጸልያል እግዚአብሔርን አላህን ሲያመሰግኑ እንዲናደርጋለን ጾሙን ሲደነግጉ ምን ሲሉ ያው ተገለጠ ከሚባለው ውጪ ባለው እይታ ማለት ነው። ተገለጠ ከሚለው እንግዲህ በእስልምና አስተምሮ አይደለም እኔ እያወራሁ ያለሁት የክርስትና እምነት ተከታይ ነኝ እኔ ራሴ። ግን ከአስተምሮ ተነስቼ አይደለም ከኔ እይታ ውጫዊውን ነገር ስንመለከተው በፍጹም ስህተትነት አናገኝ። እግዚአብሔርን ነው አላህ ኤሎሂም እኮ ነው ባይዘው አላህ እኮ ኤሎሂም ነው። ኤሎሂም ላባሰ በርታኒ ያለው ክርስቶስ ራሱ ነው። ፈጣሪ ሆይ ነው እግዚአብሔር ሆይ ነው። አየው ኤሎሂም አላህ ነው አለቀ። አየህ ግብጽ ብትሄድ አላህ ነው የሚባለው። በአረብኛ ቋንቋ እግዚአብሔር አላህ ተብሎ ነው የሚሰበከው። ስለዚህ ምን ነው ስህተት አላህ ብለህ ስለሰበክ ስለዚህ ለአላህ የምትገዛው እንደዚህ ነው፣ ግርህን ታጠብ እንዲህ ነው፣ መስገድ አለብህ፣ 5ቱ ፒላሮች 5ቱ ምሰሶች እንዲህ ተብሎ ምናምን ስርዓት ነው ያ። አሁን በአይሁዶቹ ስርዓቶች አሉ። ይሄ የበሰዓት የፋሲካ የምን እንዲህ የምታርደው የምታጨሰው ምናምን ታቦት ሰጥቷቸዋል ምናምን። አየው ለየህዝቡ ደግሞ የራሱ ስርዓት ተሰጥቶታል። ምናልባትም ለየህዝቦቹ የተገለጠበት መካኒዝም ሊኖር ይችላል። እግዚአብሔር ፈጣሪያችን አየህ የተገለጠበት ሊኖር ይችላል። ግን ሌሎቹ ምናልባት በአንድ ወቅት ተገልጦ አልፎ ሊሆን ይችላል። ሳያስቡት ሳይመዘግቡት የሆነ ጄኔሬሽን ሳይመዘግበው አይቶ አምኖ ግን ስላልጻፈው ብቻ ለሚቀጥለው ትውልድ ሳይተላለፍ ቀርቶም ሊሆን ይችላል። ለየህዝቡ ተገልጦ ሊሆን ይችላል። አያችሁት? አሁን ለአረቦቹ በነብዩ መሐመድ በኩል ከተገለጠ በቃ ተገለጠ ነው አለቀ። 1000 ዓመት 1500 ዓመት ሙሉ 1.5 ቢሊዮን 2 ቢሊዮን ህዝብ የሚከተለውን ሃይማኖት ዛሬ ተነስተህ ማውገዝ መንቀፍ አይቻልም። አየህ 1000 ሰው ማሳመን እኮ ከባድ ነው። እንደውም እንኳን 1000 ሰው 1000 ዓመት ሰው እንዲከተል ማድረግ ቀርቶ አየው የነ ካርል ማርክስ ፍልስፍና እኮ ትንሽ ፍሎሪሽ አደረገ። በቃ 50 ዓመት 60 ዓመት 100 ዓመት አካባቢ ማክሲማም ሄደና ከሰመ። ያም ትልቅ ዶክተር በፒኤችዲ ደረጃ የመጣ ፍልስፍና አየው። ክርስትናው ደግሞ በ3 ዓመት የተከናወነ ነገር አለቀ። 2000 ዓመት ሞላው። ስለዚህ እነዚህ ነገሮች በቀላሉ ባታዩዋቸው ጥሩ ነው፣ ባታቀልቧቸው ጥሩ ነው። ፈረንጆቹን ተዋቸው። ፈረንጅ አለ ብለህ ግን አበሻ ፈረንጅ አለ ብለህ ክርስቲያን ኦርቶዶክስ ጂን እንዳታስገባ። ፕሮቴስታንት የምዕራባውያንን አጀንዳ ነው የሚያስፈጽመው። ፕሮቴስታንት ደግሞ እንደዚህ የሚሉ አይመስለኝም እነሱ አይሉ እንደዚህ ከሙስሊሞቹ ጋር እንደዚህ። ኦርቶዶክሶች ግን ተጠንቀቁ። መከባበሩ ጥሩ ነው። ከእስልምና ወንድሞቻችሁ ጋር አትጋጩ። በክፉ አይዋችሁ አትዋቸው። አየህ እነሱን መጠየቅ ይችላሉ። እነሱ ክርስቶስን እኮ እኛ በእምነት እኮ ነው የምናመልከው አይደል እንዴ? በእምነት ነው። ክርስቶስ ያለ አባት ተወለደን እኮ በእምነት ነው። ሰው እንዴት ያለ አባት ይወለዳል እኮ ብዬ ጠይቃለሁ። አየው እነሱ ይሄን ጥያቄ ያነሳሉ። እንዴት ያለ አባት ተወለደ ተረት ነው ይላል። እንዴት ከሞት ተነሳ፣ እንዴት አረገ ውሸት ነው ይላል። በእምነት ስለሆነ አየህ በእምነት ነው ተጽፏል ብትለው የተጻፈውን ነገር አሳስተው ጽፈውትስ ቢሆን ውሸትስ ቢሆን የተጻፈው ሊል ይችላል። አየህ ይሄ እነዚህ ውስጥ መግባት የለብህም። በእምነት ነው። አየህ 50-60% እንኳን ትንሽዬ እውነት ብንይዝ ያው ፈጣሪ አይጨክንብህም። አየህ ትንሽ ስህተቶች ቢኖሩብህ ይቀጣሃል ማለት አይደለም። እግዚአብሔር 100% ካላገኘ አይልህም። ስህተቶች ሊኖሩ ይችላል ሁላችንም እምነቶች ላይ አየው። ግን እግዚአብሔር ካልክ በእግዚአብሔር ግን ፎልት አትሰራም። አሁን አይሁዶቹ እግዚአብሔር ብለዋል አለቀ። ኢየሱስ ላይ ነው ፌል ያደረጉት። እኛ ደግሞ ኢየሱስ ብለናል። ኢየሱስ ትክክል ከሆነ ኢየሱስ አስተምሮ ትክክል ከሆነ 100% እናገኛለን። ስህተት ከሆነ ደግሞ 50-60-70% እግዚአብሔር አይጠላህም። አየው ተሳስተሃል ብሎ አይቀጣህም። እስልምና ደግሞ አላህ ብለዋል። ኤሎሂም ነው አላህ እግዚአብሔር ፈጣሪ ነው ብለዋል አለቀ። ምን ነው ስህተቱ? እንዲህ አድርገዋል። የፐርሰናል ባህሪውን ተውት። ዳዊት 700 ሚስቶች ነው 1000 ሚስቶች አሉት። ዳዊት እኮ ክርስቶስ የተወለደው እኮ ከዳዊት ዘር ነው እና ልበ አምላክ ነው የተባለው። ልበ አምላክ እግዚአብሔር ልብ ነው የሚለው መጽሐፍ። እሱ 1000 ሚስቶች አሉት። ንጉሥ ሰለሞን
700 ቁባቶች አሉት ይላል የንግስት ሳባን ጨምሮ ከኢትዮጵያዊቷ ጨምሮ እንደውም ወለደ እንደዚህ በየዓለሙ አሁን የሱዘርን የሚሉ ነገስታት ምናምን ከዛ ጋር የሚገናኝ ነው ስለዚህ እንዲህ መነጋገር ይቻላል እዛ በተረፈ ይሄ አላስፈላጊ የሚነገሩ ነገሮች ለወሬ ለጆሮ የማይጠሙ ነገሮች ለጆሮ የሚያሙ ነገሮች የአረብ ባህል አይደሉም አረብ እንደዛ አይደለም አንድ ሚስት አይደለም ሁለት ሚስት ሶስት ሚስት ይፈቅድለታል ነብዩ መሐመድ እኮ ፈቅደዋል አለቀ እሳቸው ነብይ ናቸው በቃ ነብይ ናቸው እግዚአብሔርን ቃል ነው ያስተማሩት በቃ አርገዋል አስተምረዋል አዩ ሁለት ሚስት አላቸው ሶስት ሚስት አላቸው አራት ሚስት አላቸው የሚባለው ነገር አይገርምም ያው እኮ ልብ አምላክ የተባለው 1000 ሚስት አለው ተባልክ እኮ ያኛው 700 ንጉስ ሰለሞን 700 ሚስት አለው ተባልክ አይደለም ስለዚህ መከባበሩ ጥሩ ነው የምዕራባውያንን መጥፎ ባህል ግን አምጥተህ ለአረቦቹ አረቦቹ ውስጥ እኮ ቢያንስ በፈሪሃ እግዚአብሔር በፈጣሪ እኮ 1000 ዓመት ኖረዋል 2000 ዓመት ኖረዋል ከእስልምናውም በፊት እኮ ሃይማኖት አለ ሞኖቴይዝም እኮ አለ እንደገና ደግሞ ድሮ አስታር ምድር ምናምን ብለው የሚያመልኳቸው በከዋክብት ምናምንም እኮ ስርዓት ያላቸው እምነቶች ናቸው እኮ ስርዓት ያላቸው ኃጢያትን የሚፈቅዱ አይደሉም ከኃጢያት የጸዳ ነው የአረቡ ዓለም ከኃጢያት የሰው ልጅ ስልጣኔ የመነጨበት እኮ ነው የስልጣኔ ምንጭ ናቸው እንደ ምዕራባውያን አውሬው ነው አልኖሩም አዩ ስለዚህ እዛ ጋር አምጥታችሁ ይሄንን አሁን ምዕራባውያን አገሮች የተዘፈቁበትን ኃጢያት አምጥተህ እዚህ ሃይማኖቱ ላይ አትክተተው በቃ ነውር ነው ይሄንንም ደግሞ ከነገረኝ የሰደበኝ የሚባል ነገር አለ ይሄንን ነገር ደግሞ ፈረንጅ ያለውን አምጥተህ ሚዲያ ላይ መትጭን ኢትዮጵያዊ መጠንቀቅ አለብህ መከባበሩ ጥሩ ነው መከባበር እየተከባበርን ነው ሁላችንም ስህተት የለንም ክርስቲያንም አለው ጀስቲፋይ የሚያደርግበት ምክንያት አለው እስላሞች ከጠየቁት ሌላም ከጠየቀው አሁን ክርስቲያን ለክርስቲያን ይጋጭ የለም እንዴ አሁን ፕሮቴስታንቶች ታቦት እንጨት ምናምን ያደርጉ ይሉ እኛ በእምነት ነው እግዚአብሔር ታቦቱን ሰራልን በቃ በእምነት ነው እንጂ እንጨት ነው ከእንጨት መርጦ ለታቦት ይባላል እኮ በቃ እንጨት ነው እኮ ሌላ ነገር ይያልን አይደለም ዩራኒየም ነው ይያልን አይደለም ዩራኒየም ደግሞ ምንድነው ምድራዊ ማዕድን ነው እንጨት ነው እግዚአብሔር ስም ተጽፎበታል ነው ሌላ ምንም ታምር የለውም እንደ መስቀል ነው አለቀ ግን አምን ነው በቃ እግዚአብሔር ጽፎ ስለሰጠው እግዚአብሔርን ከመወደዳችን የተነሳ አሁን እነሱ እዛ ይሳደባሉ እንጨት ምናምን ይያሉ አየው ክርስቲያን ለክርስቲያን ነው እንግዲህ አየው ክርስቲያን ለክርስቲያን ግን እኛ ይሄን ነው ያመንነው በዚህ በኩል እኛ ይሄንን እግዚአብሔርን ፈጣሪን በዚህ በኩል አርገን እንደዚህ አርገን ነው የምናከብረው ካልክ አለቀ መቀበል ነው እነሱም ደግሞ በጭፈራ ነው የዘፈንለት ነው ካሉ መብታቸው ነው ባይሆን ጥሩ ነው ግን መብታቸው ነው አላስገደድናቸው ምንም አላልናቸው ሙስሊምም ደግሞ በነብዩ መሐመድ በኩል የመጣውን እምነት ነው የሚቀበለው ካለ መብቱ ነው እግዚአብሔር ሁሉም መንገዶች ወደ እግዚአብሔር ናቸው ወደ ፈጣሪ ወደ አላህ ነው የሚሄዱት ወደ ኤሎሂም ነው የሚሄዱት አለቀ አላስፈላጊ ነገሮች ውስጥ ማንም እምነት የሌለው ብቻ ነው ስህተት ውስጥ የሚወድቀው ባዶነት የሚሰማው ኤቲኢስት የሚሆነው ክፉ የሚሆነው አሁን በሃይማኖቶች ይላችሁ በክርስትና በኦሪትም በምንም አሁን ለምንድን ነው ኢትዮጵያን ውሻ ማን በለው ድመት ማን በለው ለምንድን ነው ድመት ማን በለው አረብም ሀገር ሄዳችሁ ድመት ይበላሉ አይበሉም ውሻ ይበላሉ አይበሉም ለምን ሃይማኖታቸው እኛም ሃይማኖታችን አየው ሃይማኖታችን በግነው በላው ወይ ዶሮ ነው መሰለው ወይ ምናምን ሸሁና ያለው እንዴት ተከፈለ ምና አየው ስርዓት አስተምሮናል ሃይማኖት ባለውለታ ነው ድመት ብትበላ ኖሮ ዛሬ አስበው አሁን ክርስትናውና ሃይማኖቶቹን የሙስሊም እምነት ምናምን እነዚህ እምነቶች ስላልደረሱ ነው አንዳንድ የፋር ኢስት አካባቢ እንደዚህ ውሻ ድመት ምናምን የሚሆኑት አየህ የሃይማኖት ቀድሞ ገብቶ ቢሆን ኖሮ ድሮ ስርዓት ያለው ሶሳይቲ ይሆን ነበር አየህ ስርዓት ያለው እንቁራሪት ምናምን ይሄ ፌንጣ ምናምን አይበሉም ነበር ያለውን አየህ እግዚአብሔር ህግና ስርዓት ለሰው ልጅ በእግዚአብሔር አምሳል ተፈጠረ ስትል ያገኘውን ያግበሰብስ እንደ ካኒባል አይደለም የሰው ልጅ አየው በጣም በሚገርም ሁኔታ የመካከለኛው ምስራቅ ታሪክ ረቂቅ ነው ለዓለም እንትን ነው ምሰሶ ነው ሰው እንዲሸት ያደረገው እሱ ነው ለስልጣኔ ምንጭ እሱ ነው አያችሁ ከድሮ ጀምሮ እምነት አብርሃም እኮ እንዲበቃ አለው እኮ ተናገረው አለ ወደማሳየው ምድር ወጣ አለው አለ አየው ከዛ ጀመረ በቃ እኛ እሱን ተከተል የዛ ትሩፋት ነው ዛሬ ኢትዮጵያ አረመለው ዓለም ላይ አሜሪካ ብትል አውሮፓ ብትል ምናምን ክርስትና የተስፋፋው እስልምና የዛ ትሩፋት ነው ስለዚህ አሁን እዚህ ጋር መግባባት ያለብን ፖለቲካ ሲጨመርበት ግን ግጭት እየተፈጠረ አንዱን ለማጥፋት አያስፈልግም አንዱ ማጥፋት አያስፈልገውም
አይሁዶቹ አይሁድ ናቸው። ከዛ በኋላ የመጣውን ካልተቀበሉ መብታቸው ነው፣ እዛ ላይ ቆመዋል፣ አለቀ። እኛ ክርስትና ድረስ ሄድን፣ ክርስትና ከዛ በኋላ ያለውን ነብዩ መሐመድ መጡ፣ አልተቀበልንም፣ መብታችን ነው። ከዛ ደግሞ እነሱ ነብዩ መሐመድ ድረስ አስኬዱት። ከዚህ በኋላ ይመጣል አይመጣም ሌላ ጉዳይ ነው። አየው ሌላ ከዚህ በኋላ እንግዲህ ሐሰተኛው መሲህ ይመጣል ነው የሚለው ጥያቄ ነው። እሱ እየመጣ ነው። አሁን ዓለም የአርቲፊሻል ኢንተለጀንስ ዘመን ነው። ሐሰተኛው ክርስቶስ ነው ይመጣል፣ አለቀ። ለሐሰተኛው ክርስቶስ ትዘጋጃለህ። አሁን እንዴት አድርገህ እንደምታልፈው ትዘጋጃለህ እንጂ ባለፈው አትጋጭም። የሰው ልጅ ስማ፣ አድምጥ። የሰው ልጅ ኢትዮጵያዊ አድምጥ፣ እንዳትስት፣ አትናቅ። ፈራጅ አይደለም። እኛ ብዙ ጉድፈቶች አሉብን። ኢትዮጵያ ውስጥ ደግሞ ክርስቲያን አዝማሪ አይደለ እንደ የምናመልከው፣ አዝማሪ አይደለ እንደ የምንከተለው። ኮንሰርት ነው የምንሄደው፣ ቤተክርስቲያን ሄደን ነው የምናስቀድሰው። እስኪ ቤተክርስቲያን ትምህርት አለ ሲባል እስኪ ስንት ሰው ነው የሚሄደው? ለሌላ ጉዳይ ይሄ ለሾው ካልሆነ በስተቀር 5 እና 10 ሰው ነው የሚገኘው። ኮንሰርት 20 ሺህ ብር ከፍለን የነሬማን እንከታተል የለ እንዴ? እኛው ነን ልከኛ ውጭ ማን ሄዳል? እስላም አይሄድ፣ ፕሮቴስታንት አይሄድ፣ እኛ ነን የምንሄደው። ስለዚህ ነውር ሁላ እያንዳንዳችን ያለንን ነውር ይዘን የሌሎችን ጉድፍ ለማውጣት ባንሞክር ጥሩ ነው። ብንከባበር ጥሩ ነው። እኔ እንደ ክርስቲያን እንደ ኦርቶዶክስ ክርስቲያን የእስልምናን እምነት አከብራለሁ፣ የአይሁድን እምነት አከብራለሁ። እምነታቸውን ብቻ ስለማከብር፣ እምነት ስላላቸው ብቻ ስለማከብር። እምነት ያለው ሰው ጠቃሚ ነው። አየህ፣ ይጠቅምሃል፣ አይገልህም፣ አያጠፋህም፣ አይጨክንብህም፣ ፈጣሪን ይፈራል። አየህ፣ እምነት የሌለው ከሆነ ግን ቢገልህ አርዶ ሊበላህ እኮ ሊበላህ ይችላል። እምነት የሌለው ሰው መብላትን የሚከለክለው እኮ አትግደል፣ አታመንዝር፣ አትስረቅ፣ 10ቱ ትእዛዝ ምናምን የምትለው እኮ ነው። አየህ፣ መጽሐፍ ቅዱሶች ናቸው፣ ቅዱስ መጽሐፍት ናቸው፣ ቁርአንን ጨምሮ ማለት ነው። እነዚህ ናቸው የሚከለክሉ። ሰውን ሰው ያደረገው ሃይማኖት ነው። ሃይማኖት ያለው ሰው መከበር ነው። እኔ አሁን እውነቱን ልንገራችሁና ኢትዮጵያ ውስጥ ወደ ተለያየ ቦታ ተንቀሳቀስ ብትሉኝ እምፈራው ክርስቲያኑን ነው። ሊገልኝ ይችላል ብዬ ማሰበው። አንገቱ ላይ መስቀል አድርጎ ሊገል ይችላል፣ ሊዘርፍ ይችላል። አዮ ደፍቶ ሊሄድ ይችላል። ኢትዮጵያ ውስጥ ነው ምነግራችሁ። ሙስሊሞች ግን አላህን ይፈራሉ ብዬ አስባለሁ። ያው ይሄ ፖለቲካሊ እንደ አሸባሪ ምናምን የሚልኳቸው አሉ። እነሱ ሃይማኖተኞች አይደሉም። ይሄ አንገት የሚሰይፉት በሃይማኖት እነሱ ፖለቲካ ነው፣ አጀንዳ፣ እሱ ሌላ ጉዳይ። እስላም ግን ወላሂ ካለ አለ ነው። አሁን ሱዳን ውስጥ የዋሆች ናቸው፣ ሙስሊሞች ናቸው። እንግዲህ የዋሆች ናቸው። ውጭ ደጃቸው ላይ ውሃ ያስቀምጣሉ፣ መንገደኛ ከጠማው ብለው። አየህ፣ መንገደኛ ማያውቁት መንገደኛ ከጠማው ማን እንደጠጣው ማያውቁም፣ ብቻ አንድ የጠማው ሰው ማታ ጠጥቶ ሄዷል። አየህ፣ ስለዚህ እምነት ያለው ሰው ጥሩ ነው። እምነት ያለው ሰው መመስገን አለበት። እምነት ያላችሁ አሁን እምነት እየጠፋልህ ነው እኮ ኢትዮጵያ ውስጥ እኮ አንድ ነገር ልንገራችሁ። ቃሉን መጥራት ባልፈልግም በጨረፍታ ጉዳዩን እጠቅሰዋለሁ። ግብረ ምንትስ የሚባለው ጉዳይ ማለት ነው። ግብረ ምንትስ እኮ እየበላችሁ ነው እናንተ። ዛርት በርስ ሃይማኖት ያላችሁ ዛሬ መዋደድ አለባችሁ። ዛሬ ክርስቲያንና እስላም መዋደድ አለብህ። ለምን መሰለህ? ነገ ኤቲኢስት የሆነ ሶሳይቲ ይፈጠራል። ይሄ ግብረ ምንትስ ይስፋፋል። ግብረ ምንትስ ህጋዊ የሚያረጉ አካላት መንግስት ይሆናሉ የሆነ ጊዜ ላይ። አሁን ልክ አሜሪካ እንደሚሆነው ማለት ነው። አሁን እኮ አሜሪካ ትራምፕ ባይመረጥ ኖሮ እኮ ግብረ ምንትስን ህጋዊ አድርጉ እያሉ የሚያስጨንቁ መሪዎች ነበሩ የመጡት። እሺ፣ ዲሞክራቶቹ በየሀገሩ እየተስፋፋ ነው። ኢትዮጵያ ውስጥ ራሱ በሰፊው ተስፋፍቷል። አልነግራችሁም፣ እሱን በሰፊው ተስፋፍቷል። አንድ ቀን ጉድ ያረጓቸዋል። ሰልፍ ወጥተው ጉድ ያረጓቸዋል። የነሱ ደግሞ በሉሲፈር ነው የሚያመልኩት። አለቀ። ሉሲፈር ነው እንትናቸው፣ ሉሲፈር ነው አምላካቸው፣ ሉሲፈር ነው፣ ዲያብሎስ ነው ባጭሩ ማለት ነው። የሚከተሉት እሱ እምነት ነው፣ መንፈስ ነው። ግብረ ምንትስ የሚባለው መንፈስ ነው። ባይዘው በጣም ውስብስብ የሆነ አስደንጋጭ፣ አስቸጋሪ፣ ከባድ መንፈስ ነው። እምነትም ነው ባይዘው ግብረ ምንትስ የሚባለው እምነት። እሱ ተስፋፍቷል ኢትዮጵያውያን ውስጥ ነው እያልኳችሁ ያሉት። ኢትዮጵያውያን ውስጥ ክርስቲያን ውስጥ ምናምን ይሄ እንትና እምነት ጋር አይደለም። እኛው ክርስቲያኖቹ ውስጥ አንገታችን ላይ ክር ያሉ ሰዎች ውስጥ ወጣቶቻችንን በልቷቸዋል ነው የምላችሁ። አየው፣ ይሄን ሁሉ ጉድ ይዘህ ነብዩ መሐመድ እንዲህ ብለህ ዛጣት መቀሰር ነውር ነው። ኢትዮጵያውያንን አይመጥንም። ተከባብረን መኖር ነው የሚያስፈልገን። የእስልምና እምነት እናከብራለን እንደ ኢትዮጵያ። እንትናችን ምሳሌያችን ደግሞ ንጉስ አርማህ ነው፣ አልነጃሺ ነው፣ አለቀ። እሱን ምሳሌያችን ነው፣ ምንከተለው እሱ ነው። የኢትዮጵያ ነገስታት በጣም ጻድቆች ናቸው። ባይዘው ጻድቆች ናቸው። ነውር የለባቸው።
አብዛኞቹ የሰሩትን ስራ ብታዩ በጣም ነው በጣም ተጠንቅቀው ነው ነገሮችን ትውልድ በሚኮራበት አይነት ሁኔ አሁን አንተ አልነጃሺ የሰራውን ስራ ይሄው እስከ ዛሬ እየተመሰገንበት ነው። አረቦቹ እንዳይበቃ አልነጃሺ ብለው አበሻን ቢያንስ በዛ አይጠሉትም። አያችሁ። ስለዚህ እንትን ነው ኢትዮጵያውያን እንዳትስቱ። ክርስቲያን ስለሆንኩ ሃይማኖቴን አከራለሁ፣ ሃይማኖቴን አጠብቃለሁ፣ በሃይማኖቴ እንትን ብላ እንደዚህ አይነት ቆሻሻ ተግባር ውስጥ እንዳትገኝ። ማንኛውም ተማርክም አልተማርክም ቴዎሎጂያን ሆንክም አልሆንክም እንደ አይነት ነውር ውስጥ አትግባ፣ አትከራከር። ማንም ስህተት የለም። አምላኩን እግዚአብሔርን ያመነ ስህተት ነው ብለህ ጣትን እንዳትቀስር። ይሄ በየትኛውም ክርክር መከራከር ይቻላል፣ ግን ስህተት የለውም። አረቦቹ ስህተት የላቸውም። አላህ ነው የሚያመልኩት። አላህ ነው። አላህ ማን ነው? ኤሎሂም ነው። ኤሎሂም ማን ነው? እግዚአብሔር ነው። ፊኒሽ አለቀ። ሌላ ነገር ሌላ ተካሮ ውስጥ። ለአረቦቹ ግን በነብዩ መሐመድ በኩል ተገለጠ። ዛሬ ስንት ነው በየመንደሩ ነብይ እየተባለ አይደል እንዴ? በየፖስት በየግርግዳው ላይ የምናየው ነብይ ገሌ። ማንም ተራ ሰው ነብይ አይደል እንዴ? በየመንገዱ በየጠላ ቤቱ በየጠጅ ቤቱ በየጎዳናው በየሻይ ቤቱ በየቡና ቤቱ ሰላይ ልኮ የመረጃ እያሰበሰበ እያስለቀመ ሰው የሚያወራው ነገር እየለቀመ ከመንግስት ሰራተኞች ኢንፎርሜሽን እየለቀመ ትንቢት እያለ የሚናገረው ሰውዬ ነብይ ተብሎ አይደለም እንዴ? አየ ለምን ይሄኛውን አንነጋገር? ማንም ሐዋርያ አይደል እንዴ? ወንጌላዊ አይደል እንዴ? አየህ 4 ሚስት 5 ሚስት እያገባ ብዙ ልጅ ያለው ሐዋርያ ነብይ ምናምን እንደዚህ አይደል እንዴ? ምን ሰማው በየቀኑ ሄዳችሁ እዛ ጋር ከ1600 ዓመት ከ1500 ዓመት በፊት የነበረን የአንድ የትልቅ እምነት መስራችን ሰው ለመተቸት እሳቸው አሁን ሙስሊሞቹ ነብዩ መሐመድ አምላክ ናቸው አላሉም። ፕሮፌት ናቸው ነው ያሉት። ሰው ናቸው ነው ያሉት። አየህ የሰው ድክመት የሰው ጥንካሬ አላቸው። እንደ ሰው ስጋ እንደለበሰ ሰው አየህ አረጉ አላሉም። ሞተው ተነሱ አላሉም። አየው በቃ ሞቱ ነው ያሉት። አይ ግን ነብይነት ያን እንደዚህ ይሄ ዛሬ እንደምታያቸው ወንበድና ግን አይደለም። የእነሱ የፈጠሩት 1.2 ቢሊዮን 3 ቢሊዮን ህዝብ እኮ የሚከተለው እምነት እኮ ነው። አይ ያንን ተነስተህ ይሄ ነውር ነው። ፈረንጆችን እንዳልኳችሁ ፈረንጆቹን ተዋቸው። ፈረንጅ ክርስቲያን አይደለም ሲጀመር። የፈለገ ክርስትናን ቢያነበንበው በቋንቋው ቢያጠነው ውስጡ ክርስትና የለም። ተጠራጣሪ ነው ፈረንጅ። ክርስቶስን አሁን አምላክ ነው ብሎ አያምንም። ውሸት ነው። በቃ አለቀ። ሞቶልኛል፣ ለሞተልህ ተሰቀለልህ፣ ላንተ ሲል ምናምን ያለ ኢየሱስ ጌታ ነው ምናምን ሲል አንተ ታምር ያለው ይመስልሃል። አይደለም። ክርስትና እሱ አይደለም። ግን አንተ ስጋን ያታልለዋል፣ ያጨበረብረዋል። በቃ እሱ አማኝ ክርስቲያን እንደዚህ ምናምን ትለዋለህ። ፖለቲካ ነው። የፈረንጅ ወንጌል ፖለቲካ ነው። አለቀ። ሌላውን ቶ ፖለቲካ ነው። ከዛ ቢዝነስ ነው። ከዛ ኑሮ ነው። የኑሮ ዘይቤ ነው። አለቀ። ያው ትተዋወቃላችሁ። አሁን የፕሮቴስታንት እምነት ተከታዮች የፈረንጁን እምነት ታውቁታላችሁ፣ ትተዋወቃላችሁ እርስ በርስ ምን ያህል ሳይንስ ምን ያህል እንትን ልክ እንደ ኬሚስትሪ ፊዚክስ ምናምን አንብበህ ምናምን የምትፈላሰፈው ነገር እንደሆነ ታውቁታላችሁ። አትኖሩትም። መኖር አይደለም። ስለዚህ ለሁሉም እምነት ተከታዮች መከባበሩ ጥሩ ነው። በተለይ ለኦርቶዶክሶቹ ምለው ምንድነው በጣም የጠነከረ እንደዚህ አይነት የመረረ ቆሻሻ ነገር አታድርጉ ወንድሞቻችሁ ላይ ይሄ ለመከር እፈልጋለሁ እንደ ኢትዮጵያዊ ማለት ነው። ምክንያቱም እኔን ስለሚመለከተኝ ማለት ነው። ነገ እናንተ በሰራችሁት ስራ የኛ የልጅ ልጆች እንዲጠሉ ስለሚሆን ማለት ነው። አየህ ይመለከተናል ሁላችንንም እና አበሾች ኦርቶዶክሳውያን በእምነት ጉዳይ ላይ እንደዚህ አይነት ነገር ውስጥ ስትገቡ በጣም ጥንቃቄ ማድረግ ይገባችኋል። አላስፈላጊ ንግግሮች አያስፈልጉም። ከየትም እየቀረማቸው ገሌ እንደዚህ ያለ ብላችሁ አትጥፉ። በተለይ በአማርኛ አታምጡት። በሌላ ቋንቋ የራሳችሁ ጉዳይ በአማርኛ አታምጡትና አማርኛ ተናጋሪውን አማርኛ የሚሰማውን ህሊና ያለውን ሰው ኢትዮጵያዊ ጭንቅላቱን አታጣሙበት። እርስ በርስ አታቃቀሩን። አጀንዳ ያላችሁ ካሉናችሁ በስተቀር አጀንዳ ሊኖር ይችላል። ባይዘዌ እነዚህ አይነት ነገሮች የሚሰሩት በአጀንዳ ነው። ሃይማኖቶቹን ለማጋጨት አንዱ ማህበረሰብ ላይ እንዲነሳ ለማድረግ ሲባል ገንዘብ እየተከፈለ ምን ይያለ ሴረኞች ምን ያደርጋሉ? በዚህ ጉዳይ ላይ ገንዘብ እየሰጡ አጀንዳ እያሰሩ እንድትሳደብ እያደረጉ እርስ በርስ እንድትቃቃር ይሄ ያው እናቀዋለን። ዘርን ከዘር ሲያጋጩ የነበሩ እንዳሉ የምናስታውሰው ጉዳይ ነው። ሃይማኖትን በሃይማኖት
የሚያጋጩ አሉ። ኦርቶዶክሳውያን ተሳስታችሁ ግን አትግቡበት ነው። ዓላማ ያላቸው እነዛ ፖለቲከኞቹ ያደርጉታል፣ እናንተ ግን አታድርጉት። የነዛን ማቆም አንችልም። የፖለቲከኞቹን አጋልጠን እነሱ ፖለቲከኛ ስለሆኑ ነው እኛን አይመለከተንም ብለን ማለፉ ጥሩ ነው እንጂ እኛ በክርስትናችን ምን ጸድቅ ሆነ በዛችን ጸድቃለን አለቀ። ሌሎቹ ጠፉ ብለን እንቆጭ ይሆናል እንጂ ደስ አይለንም። ግን እግዚአብሔር ጨካኝ አይደለም። ያመለከውን ሁላ እነሱ አንድ ወር ጾመዋል፣ አንድ ወር ይጾማሉ፣ ይሰግዳሉ፣ በቀን 5 ጊዜ ይሰግዳሉ። ስግደት አላቸው በጣም ለሃይማኖታቸው፣ ለፈጣሪያቸው፣ ለአላህ ለሚሉት አላህ ላሉት በጣም ተገዢዎች ናቸው። እና እነሱን በሙሉ እግዚአብሔር ይጣላል ካላችሁ በጣም ተሳሳታላችሁ። እግዚአብሔር እንደ ሰው ጨካኝ አይደለም፣ ፖለቲከኛ አይደለም። እግዚአብሔር 5 ቀን በቀን 5 ጊዜ እየሰገዱለት ፈጣሪ አንዳንድ ለምን ክርስቶስን አልተቀበላችሁ ምናምን ብሎ እግዚአብሔር አያችሁ። እንደዛ አይነት ካልኩሌሽን ውስጥ አትግቡ፣ ሂሳብ ኬሚስትሪ ውስጥ አትግቡ። በቃ በእምነት ነው። ኢትስ ናት ፊዚክስ፣ ኢትስ ናት ኬሚስትሪ። ፕሩፍ የምታደርጉት በባዮሎጂ በላብራቶሪ ምናምን ገብተህ ፕሩፍ የምታደርገው ነገር አይደለም። በእምነት ነው የምንኖረው። እኛ ተራራ እንወጣለን እኮ እግዚአብሔር ቤት ብለን የዓመት እንትን ነው፣ የዓመት ገብርኤል ነው፣ የዓመት እንትን ቁልቢ ነው ምናምን ብለን የረጅም መንገድ ምናምን መስዋዕትነት እንከፍላለን። እዚህ ዝቋላ ተራራ ትወጣለህ እኮ የዓመቱ አቦ ብለህ አቦዬ ነው፣ አቦዬ መንፈስ ቅዱስ ግብፃዊ ናቸው። እሳቸው የመሰረቱት ገዳም ነው። እሳቸው ስለመሰረቱት ጽድቅ አለው ብለህ ነው እዛ ተራራ ድረስ የምትወጣው። እነሱ ደግሞ ለፈጣሪያቸው ግንባራቸው እስኪጠቁር ድረስ ሲሰግዱለት እኩል ነው። ለፈጣሪያችን እኩል ነው መስዋዕትነት እየከፈልን ያለ ነው። ስለዚህ እንደ ሰው አሰባችሁ፣ እንደ ተንኮለኛ ሰው ከሰውም እንደ ተንኮለኛ ሰው አሰባችሁ እነሱ እንዲናቸው ባንባባል አሪፍ ነው። ጥሩ ነው። እነዚህ ሃይማኖት መምህራንም በቃ ተውታው። ያ ክርክር ያኛው 100 ክፍለ ዘመን ክርክር ነው። እርሱታው፣ አያስፈልግም። ፋሽኑ አልፏል። የሃይማኖት ክርክር አሁን የለም። ከጴንጤ ጋር አሁን ማርያም ታማልዳለች ሚካኤል በቃ አለቀ እኮ እሱ። አሁን እነሱ መንግስት ሆኑ በላይ በቃ አንተ ማርያም ታማልዳለች እያልክ መዝሙር ስትሰራ እሱ በአቋራጭ ፖለቲካ ነበር። ገብቶ እሱ መንግስት ሆኖ ከላይ ወደ ታች እያጠቃህ ነው። አሁን አንተ ገና ማርያም ታማልዳለች የሚል መልስ እያዘጋጀ መዝሙር ትሰራለህ። እነሱ ግን መንግስት ሆነዋል። they fulfilled their mission accomplished። የነሱ ሚሽን መንግስት መሆን ነው። መንግስት ሆኖ አለቀ። ከላይ ሆኖ የህግ ያወጣባል። አሁን ይሄ ነው ጨዋታው። ስለዚህ ክርክር አያስፈልግም። አሁን ሙስሊም ያጸድቃል አያጸድቅም ገለመሌ ክርስትና እንደዚህ አትበል። እዛ ውስጥ አትግባ። ፋሽኑ አልፏል። አሁን እምነትህን ይዘህ በእምነትህ የኖርክ ምድራዊ ህይወትህ ላይ ጥንቃቄ፣ አንዱን እንዳይውጣው፣ እንዳይሸውዱ፣ እንዳይፎግሩ። አርቲስቶችንም አትመን። አርቲስቶችም የዚህ አጀንዳ የሳይኮሎጂካል ጌም ነው። አሁን ዓለም በሳይኮ ነው እየተጫወተ ያለው። በሳይኮ ነው የሚጫወተው። ገባ ፖለቲካው ሃይማኖት ውስጥ ይገባል፣ እንደገና እምነቱ ውስጥ ይገባል፣ እንደገና ፖለቲካ ውስጥ ይገባል፣ ኪነ ጥበብ ውስጥ ይገባል። ከዛ ምን ያደርጋል? አንተን እርስ በርስ ያባላ ጥቅሙን እያስከበረ ይኖራል። ስለዚህ የነቃ ሆነ መኖር አለበት። እንዲህ ያጋጩ ሲመጡም ደግሞ እነሱን ማምከን መቻል አለበት። ማምከን ሙስሊሞችም ኦርቶዶክስ ክርስቲያኖችም አምክኑት። ይሄ ጠላት አጀንዳ ስለሆነ አምክኑት። እንደውም አብራችሁ ሆናችሁ አታክ አድርጓቸው። እንደዚህ የሚሉትን አብራችሁ ሙስሊሙም ኦርቶዶክሱም ሆነ አብረህ አታክ። ምክንያቱም አብሮ ፈጣሪን እኮ ነው እያስጣለ ያለው። የሙስሊምን ፈጣሪ ሲያስጥል ነብዩ መሐመድን እንትን ብሎ እነሱን ከአላህ ሲያለያይ እኮ አንድ ፈጣሪ የሚባለው ነገር ከክርስትናውም እኮ ከኛም እያወጣ ነው። ኔክስት እኮ አንተ ነህ። ኔክስት አንተ ነህ። ወይ ደግሞ እርስ በርሳ ያጋጭና ጦርነት ያደርግና እርስ በርሳ አጋድሎ ይወርሳል ነው። እንዲህ ነው ጨዋታው። አሁን ሂሳብ ሆኗል ጨዋታው። ካልኩሌሽን ነው፣ ሳይኮ ነው። ልክ አሁን ፕሮቴስታንቶቹ እኛን እያጋጩ ማርያም ታማልዳለች አንተ ጥቅስ ስትፈልግ እሱ ቤተ መንግስት ገባ፣ 4 ኪሎ ገባ። ከ4 ኪሎ ሆኖ ህግ አውጥቶ ከላይ ወደ ታች ይመጣባል። ጨዋታው ፖለቲካ ነው። ስለዚህ የኢትዮጵያ ሙስሊሞችና የኢትዮጵያ ክርስቲያኖች ስማርት መሆን አለባችሁ። ለእንደዚህ አይነት ቦታ አትስጡ። ፋሽኑ አልፏል። የማጋጫው የምናምኑ ይኸው እኮ በቃ አለፈ። እናንተን እያጋጩ እናንተን ምናምን እያደረጉ እኮ መንግስት ሆኑ ኢትዮጵያ ውስጥ መንግስት ሆኖ ከዛ በኋላ ህግ እያወጣ ህግ እንትን እያደረገ ምናምን ከላይ ወደ ታች እየቀጠቀጠህ ነው። ስለዚህ አሁንም ቢሆን የኢትዮጵያ ሙስሊምና የኢትዮጵያ ክርስቲያን ሁለቱም ክርስቲያኖች ጥንታዊ ኦርቶዶክስና ጥንታዊ ሙስሊሞች ብልህ ሆናችሁ ነው መንቀሳቀስ ያለባችሁ። አንድ ላይ ነው መንቀሳቀስ ያለባችሁ። ተከባብራችሁ አንድ ላይ ሪስፖንድ ስታረጉ አንድ ላይ
ኦርቶዶክሱ ሲተች ሙስሊሙ መልስ መስጠት አለበት። ሙስሊሙ ሲተች ኦርቶዶክሱ ነው መልስ መስጠት ያለበት። ሌላው ነገር ደግሞ የሁለታችሁንም አስተምሮ እወቁት። ሙስሊሞች የኢትዮጵያ ሙስሊሞች የኦርቶዶክስን አስተምሮ እስኪ ምንድን ለማወቅ ብላችሁ እወቁት። እስኪ እንደዚህ ምንድነው በፍቅር በቃ በወዳጅነት በወገንተኛነት እስኪ አስተምሩ እንዲያስተሳሰባችሁ ለካ እናንተ የምታስቡት እንደዚህ ነው እኛ እንደዚህ ነበር የሚመስለን በሉ። ኦርቶዶክሳውያንም ክርስቲያኖችም ደግሞ አረብኛን አጥኑ፣ አረብኛን ተማሩ፣ የሙስሊሙን አስተምሩ እስኪ ምንድነው እስኪ ምናምን እያላችሁ ጠይቁ። በቃ አሁን ሙስሊምና እንትን ነው ታርጌት የተደረገው ኦርቶዶክስ ነው ታርጌት ከዓለም ላይ እንዲጠፋ የሚፈልገው እሱ ነው። አሁን የኤአይ ጄነሬሽን ነው ያለው እምነቶችን ማጥፋት ይፈልጋል። አየ ሶሪያ የጠፋው ለዛ ነው፣ ኢራቅ የጠፋው ለዛ ነው፣ ፍልስጤም የሚደበደበው ለዛ ነው፣ የመን የጠፋው ለዛ ነው። ይሲ ይሁን ጠፍቷል። እንደዛም ሆኖ ነው እንግዲህ እስላሞች እርስ በርሳቸው የሚዋጉት። እስላም ራሱ ህብረቱን አንድነቱን መጠበቅ አለበት። ከዛም ሲል ደግሞ ከድሮ ኦርቶዶክሶቹ ጋር የድሮ ጥንታዊ ምክንያቱም ሁለቱ መሰረታቸው አንድ ነው። ጥቃቱን የሚጠቁት በአንድ ላይ ነው። ስለዚህ እቺን ለማለት ፈልጌ ነው። ርበከንቱ ሚዲያ እንግዲህ በዚህ ጉዳይ ላይ እንደዚህ አይነት ጉዳይ ከዚህ በፊት አቅርቤ አላውቅም። እውነቱን ለመናገር ትንሽ የሰማሁት ነገር ትንሽ ስለከበደኝ ነው ትንሽ የሆነች ነገር ማለት አለብኝ ለታሪክ ብዬ እቺን ነገር ያልኩት። ዕውቀቱ ኖሮኝ አይደለም። ጥልቅ ዕውቀት የእስልምና ዕውቀት የለኝም። ጥልቅም ሳይሆን አይደለም በግርድፍም ዕውቀት የለኝም። ግን አይነው ጀነራል ሂስትሪውን ስለማቀው አጠቃላይ ታሪኩን ምናምን ስለማቀው በግርድፉ ለመመስከር ያክል ያለችኝን ተጠቅሜ ነው። ነገር ግን እዛ ጋር የተጀመረው ዘመቻ መጥፎና ክፉ መሆኑን መናገር ስላለብኝ ነው። ርበከንቱ ሚዲያ የካቲት አሁን መጋቢት ሆኗል ኦሬዲ 2017። አመሰግናለሁ። ታንኪዩ ቻው።